አሁንም ቢሆን በእኔ ምክንያት እኔ በቤቴ አላሰደብኳትም። አሰድባኛለች ብላ ካሰበች እኔ ይቅርታ ልጠይቃት። ተጣልታችኋል ቲጂ፣ እዚህ ጋር አታደባብሽ። ተጣልታችኋል አይደል? አንቺ ለማህበረሰብሽ እና ይሄ ሁሉ ሰው ኦዲየንሱ ላውራ በቤቴ በቃ ተከለኛ ምኑንም ታዩ በቃ የምትሰሙ እሷም አንቺም እየሰማችሁኝ አይደል? ሚዩቱን እኮ አንስተሽዋል። እንዳነሳሽው አንሹና ቲጂዬ የኔ ቆንጆ ይቅርታ ቃልዬ እህቴ ይቅርታ ስላስቀየምኩሽ አውቄም ባለማወቅ ይቅርታ በያት። ቃልም ትቀጥላለች። አንሹ ቲጂዬ ስላነሳሽ ደወሉባት። እሺ ወይ ቃል ቀጥዩ። እኛ እኮ ይቅርታ እንድትባባሉ ነው የፈለግን። መወቃቀሱና ሂሳብ መማዘዙን ካርድ መማዘዙን አይደለም የፈለግን። ስለገባው ሰው እንትን እያለብኝ ነው ማለት ነው። እና ጆካ ሆልዶ ሚጣጨርሽ እሺ ቲጂ እኔ ስሚኛ እኔ ስሚ አንዴ ሚጣን ብቻ ስሟትና ሚጣን ነገር አለ። እኔ ስሚ ቲጂ እኔ ስሚ ቃልዬ አውቄም ባለማወቅ ካስቀየምኩሽ ይቅርታ። ከዛ ሰው እኔ እላለሁ ስለ ይቅርታ እኮ እኔ መጀመሪያ ጀመረ ኖ ቆይ ቃልዬ አንቺ ሳትሆኚ ቲጂ ከዛ ቲጂ ደግሞ አንቺ በተራ እንድታረጉት ብዬ ነው። ቀጥይ ቲጂዬ። ቃልዬ ይቅርታ አውቄም ሆነ ሳላቅ ካስቀየምኩሽ ይቅርታ። ግን እኔ እንዳላጠፋው ነው የሚሰማኝ። በቃ የኔ ቆንጆ በቃ ጆከር ኖ ቆይ ላውራ። ሁለታችሁን ነው የምናፍናችሁ። ቲጂ አንዴ ይቅርታ እኮ ጠየቁ። አንዴ አዳምጡኝ ስነ ስርዓት። በእኔ ምክንያት እዚህ ጋር በእኔ ምክንያት የተሰደበ ሰው አለ። የምወደው የማከብረው የማፈቅረውን ሰው አሰድባብኛለች። እኔን ይቅርታ ከምጠይቅ እሱን ይቅርታ እንድትለው ነው የምፈልገው። ችግር የለውም። መንገደኛ ወንድማችን ነው፣ እኛ እናናግረዋለን። ወንድማችን ነው፣ አስጠይቃለሁ። ችግር የለውም። አብሬ በልቻለሁ፣ ጠጥቻለሁ። እሱን ደግሞ አይመለከትሽም። እኔ ራሴ ቃል አይደለም። እኔንም አዳምጡኝ። ቃል አትበሉኝ። የሷ ብቻ ስሜት አይደለም መደመጥ ያለበት። እኔ ከነ ወንድሞቼና ከነ ማህበረሰቤ ስሰደብ እሷ ባሏ አንድ ግለሰብ ተሰደበ ብላት ይከነክናል። ችግር የለውም። ዝም ትበል። እኔ ምንም ማለት እኮ አልፈልግም። እዚህ የመጣችሁት ይቅርታ ልትሉ ነው ብላችኋል አይደለ? ከዛ ውጭ ግን እኔ የቤት ጉዳጉድ የማጀት ወሬ ከፈለገ ችግር አንድ ጊዜ የሚጣይ አንድ ጊዜ ቃል አንድ ጊዜ ሁላችሁ ቃል ባላገሯም አንድ ጊዜ እስካሁን ለተፈጠሩት ነገሮች ይቅርታ ሲባል በቲጅም ውስጥ ያለው በአጠቃላይ ተቀረፈ። የራስሽ ሰው ነው አይደል? በአንቺም በኩል ተነግሮብኛል። እስካሁን ለተፈጠሩት ነገሮች ይቅርታ ከተባባላችሁ ነገሩ ተዘጋለቀ። እያንዳንዱ እየተመዘዘ ለእያንዳንዱ አቃልና በአንቺም ጎን ያለው ይቅርታ ተባለ፣ በእሷም ጎን ያለው ይቅርታ ተባለ። አለቀ። አንዳንዷን ነገር እየዋጣችሁ ግን የምታመጡልን ከሆነ እንኳን ይቅርታ ላይ ልንደርስ እዚህው ልናድር መልሶ ጭቅጭቅና ጸብ። አሁንም አስተካክሉት። ቃል መጀመሪያ ሚውቱን አንቺና አንቺ እስካሁን ለተፈጠረው ነገር አስቀይምሽ ከሆነ ይቅርታ በያት። አይ ቲንክ ጆከር ሌላ ሰው መሀላቸው ይቅርታ ቆይ ቃል ይቅርታ ትጠይቅ ወንድዬ፣ ቃል ይቅርታ ትጠይቅና እኛ እናወራ። አንዴ ስሚ ሌላ ሰው እነሱ ፈልገው ይቅርታ የሚሉት ሰው ካለ በኋላ ትላላችሁ። መጀመሪያ የራሳችሁን ጨርሱና ከዛ በኋላ ደግሞ ቲጂም ሆነ ቃል አይ ይቅርታ ማለት የምፈልገው ሰው አለ ሌላ ሰው ብላችሁ ከአንቺም ጀርባ ከሷም ጀርባ ሌላ ሰው ካለ ይቅርታ መጠየቅ የምትፈልጉት ሰው ካለ በራሳችሁ ሚዩታችሁን አንስታችሁ ይቅርታ ብቻ ነው እንጂ ማብራሪያ አንፈልግም ነው። በቃ ሁለታችሁ ላይ ነው ችግር ያየን። ማብራሪያ አያስፈልግም። አጥፍቻለሁ አላጠፋሁም ምናምን እሱን በቃ ኦልሬዲ በማወቅም ባለማወቅም ካላችሁ ዝም
ሌላ ነገር አያስፈልግም። መጠየቅ የምትፈልጉ ፈቃደኛ ሆናችሁ መጠየቅ የምትፈልጉ ከሆነ ከጨረሳችሁ በኋላ እናንተን ስም ጠርታችሁ ይቅርታ መጠየቅ የፈለጋችሁትን ይቅርታ መጠየቅ ትችላላችሁ። ካልፈለጋችሁ የእናንተ ይለቅ አንቺ ቀጥይ ቃል ቲጂዬ አውቄም ባለማወቅም ካስቀየምኩሽ ይቅርታ በያት። ቀጥይ። እሺ ቀጥ ብለሽ ተናገር። ሚውታሽ ቃል እግዚአብሔርን እኔ ዛሬ ገና ተገናኘ ነው ስታየና ሌላ ነገር አይደለም። ማርያምን እኮ ቲጂዬ እህቴ አውቄም በሆን ባለማወቅ ካስቀየምኩሽ ይቅርታ አድርጊልኝ። ቃል እሷ እንዳለችው እሺ ቲጂዬ እህቴ አውቄም ሳላውቅም ያጠፋሁት ነገር ካለ በጣም ይቅርታ። ከህዝብ አትበልጭብኝም። የተጣላለው እኔና አንቺ ነን ይቅርታ የምንባባለው እንጂ ስለ ባልሽ ስለምንሽ እሱን ፈጣሪ ይወቀው። አንቺም የራስሽን ሀሳብ ስትገልጪ እኔም ደግሞ ከኋላያ ኢቨን አንቺ ለአንድ ግለሰብ ነው ይቅርታ ጠይቂ የምትይኝ ብዙ ማህበረሰብ በቃ ሌላ ቦታ አትሄጂ። ስለዚህ ይቅርታ ብያለሁ። ከዛ ውጭ ምንም ነገር እንዳልባል ከአሁን በኋላ ለወርድ ነው። በቃ ጨርሽ። የት ነው የምትወርጂው? ማነሽና ነው የምትወርጂው? ጨርሻለሁ። ይቅርታ ባልኩ ይኸው ይቅርታ እኮ ሚውታ የት ማለት ውጭ በቃ ጨረስን ብለንሻል። ለምንድን ነው የምትወርጂው? እሺ ምንድን ነው ቁማር ነው እንደ ህፃን ልጅ ነው እንደምታዩ? ምንድን ነው እየተፈጠረ ያለው ነገር? በዚህ ልክ እኛ ያልተከባበር ነው ታች ያለው የሚመለከተንስ ሌላስ ማህበረሰብ እንዴት ነው እኛን የሚቀርበው? ምንድን ነው ንቄታችሁ? እኛ እኮ ብዙ ስራ ያለን ሰው እኮ ነው። እናንተ ለአንቺና ለሁለትሽ እንትን አስበን መሰላችሁ እንዴ? ለማህበረሰብ እኮ ምንድን ነው የምትላላጡት? እዚህ ማንሽም ምንሽም አይደለች። ታርፊያለሽ ቻው ስንላችሁ ነው የምትለያዩት። በቃ ቲጂ አንቺና አንቺም መካከል ላይ ስለተበላሽ ቃልዬ በማወቅም ይሁን ባለማወቅም አስቀይሜሽ ከሆነ ይቅርታ በያትና እንዝጋ። አትኛው ይህ ይወዳል። በቃ ስርዓት አጣን እኮ። ይህ ማለት እኛ ትላንት ብልጽግና ያለች እኮ ብላለች እንደፈለገ ሲያሽከረክረው አይ ቆይ አልጸዳም መካከል ላይ ሌላ ጣልቃ ገብነት ስለነበረው ሚጣ አንድ ጊዜ ይጅበት። እሺ ዛሬ ክልላችን በእጃችን ነው ያለው። ማንም እንዳትጫንኩሽ ግን በቃ አንዴ ድገሚውና ይቅርታ ተብሎ ይፈታ ይሄ ነገር። እሺ ይቅርታ ቃልዬ ካስቀየምኩሽ ይቅርታ ሆነ ይቅርታ ነው የምለው። አንዴ ልናገር። አንደኛ እኔ ካስቀየምኳት ይቅርታ ብያለሁ። ግን ማህበረሰብ የምትለው የእሷ ማህበረሰብ የኔ ማህበረሰብ ነው። ከማህበረሰብ ጋር ልታጋጭ ሞክር አለቀ። ማህበረሰብ የለም። ማንኛውም ማህበረሰብ የአንቺ ማህበረሰብ የእሷ ማህበረሰብ ነው። እኔ አንቺ ነኝ፣ ወንድ ያንቺ ነው፣ ያ ሁሉም ያንቺ ነው። ተሰደበችው ይቅርታ ብያለሁ። አለቀ። ሚውታል ጨረስ። የአንቺ ማህበረሰብ የማህበረሰብ አንቺ ማህበረሰብ የማህበረሰብ ከየት ነው የመጣችው? እኛ ማናውቀው ማህበረሰብ አለ። ትመረቁ፣ ውለዱ፣ ክበዱ እንበላችሁ። የአንቺም ትዳርሽ በዚህ አጋጣሚ አይታወቅም። አስተዋውቀሽናል። ትዳራችሁ ይጠንክርላችሁ ብለን እናስመርቃችሁ። ማንኛውም ማህበረሰባችሁ ሰላም ያገኝ ብለን እንመርቃችሁ እናስመርቃችሁ። ማንኛው ይሻላል። ከዚህ ወጥተሽ ግን ሌላ በቤት ገብቻ አሸሙራለሁ፣ እሸማሞራለሁ፣ እሽሙር እነጋገራለሁ። በእናንተ በኩል ያለ በአጠቃላይ ቃልም ይቅርታ ብላለች። በቲጂ በኩል ያሉትን በቃልም በኩል ያለችው ቲጂ ይቅርታ ብላለች። ከዚህ በኋላ በአሽሙርን በተለያየ ነገር ቤታቸው ገብታችሁ ደግሞ ሞዴሬተር ይዛችሁ የቃልን ሰው ግሩፕ የላችሁም። የአንድ አካባቢ ልጆች ናቸው። አማራ ናችሁ። እንደ አማራ ነው የምንጓዘው። ከዚህ በኋላ በቤታችሁም አሽሙር የሚሰሩ የተለያየ ነገር የሚያደርጉ ይህን እኮ እዚህ ላይ ነጥብ አስጥለውሻል ብለው ሁለታችሁም ጋር የተለያየ ካርድ እንመዛል የሚሉ ሰዎች ካሉ ጸባችሁ ከማህበረሰባችሁ ጋር። ሰላም አለይኩም። ምርቃት ትፈልጋለህ? ሰማለሁ። እኔ አንድ ነገር ጆካ ቆይ አንዴ ወሬያ ሰማለሁ። እኔ እንትን በል ኮመንቱን ክፈለውና ኮመንቱን ክፈተው። አንድ አማራ ለሁሉም አማራ፣ ሁሉም አማራ ለአንድ አማራ ሚል ኮመንት ሁላችሁም ስጡ ታች ላይ። ሌላ በዚህ አጋጣሚ እናንተም ስላከበራችሁን እግዚአብሔር ያከብራችሁ የታረቃችሁት ቲጂም ቃልም በጣም ነው የምንወዳችሁ የምናከብራችሁ። ስለምንወዳችሁ እና ስለምናከብራችሁ ነው አክቹዋሊ እንትን የተባለው ይሄንን ጊዜ የተሰጠው።
የቅድሙን ፎቶ አድርገው የአማራ አንድነት ሲመጣ ከዚህ በላይ ደግሞ አብራችሁ አንድነታችሁን አጠናክራችሁ እንድትመጡ ነው የምንፈልገው። ሁሉም አማራ በአንድ ላይ እየተሰባሰበ ነው ያለው። መሬት ላይም ያለው አማራ በጥልቀት እየተመካከረ ነው የሚገኘው። ትላልቁ ዘመቻዎች ይደረጋሉ። እዚህ ጋር ከፊት ለፊት የምታዩት ከጆከር ፔጅ ላይ የምታዩት ወንድማችን ራስ አርበኛ ደረጀ በላይና ወንድማችን ኮማንዶ ሳሙኤል ባለድል ነው የምታዩቸው። በትላንትናው ዕለት የጎንደር ወንድሞቻችን አንድነታቸውን ቢወልድ አድርገው ቢኒያም ጤነኛ ነህ? ኮመንት ማን ዝጋ ብሎ ነው የዘጋው? ለምንድን ነው ክብር የሌላችሁ? እኔ እኮ ለምንድን ነው ማታነሳ? ጆከር ሞዴሬተራችን ለምን አታነሳ? በኋላ ምን ማድረግ እንዳለብኝ አውቃለሁ። በእኔ ቤት ራሴ ብቻ ነኝ የማዘው። የፈለክ ተናደህ ትወጣለህ። አጀንዳውን ራሴ ነው የምመራው። ስለዚህ ታዝለቅልቅ አይደለም የምመራው፣ በሰው አልመራም። ስለዚህ እዚህ ጋር የምታዩቸው ወንድሞቻችን ዳግመኛ አፈሙዝ ማንሳት፣ ዳግመኛ ትርፍ ቃል መነጋገር አይደለም፣ የአማራን ኮዝ ይዘን እንሻገራለን ብለው ቃል ተግባብተው በትላንትናው ዕለት በምታዩት መልኩ ተቃቅፈው አንድነታቸውን አብስረውናል። ነገ ከነገ ወዲያ ደግሞ ደሆል አማራ በአንድ ኮማንድ ሴንተር ይመጣሉ። በአንድ ኮማንድ ሴንተር ከመጡ በኋላ የአማራን ሌጋሲ የሚያስቀጥሉ ወንድሞቻችን ተመካክረው ማን መሪ ሰብሳቢ ይሆናል፣ ማን ምክትል ነው፣ ማን ፒአር ነው፣ ማን ወታደራዊ አዛዥ ነው፣ ማን ዘመቻ መምሪያ ነው፣ እነሱ የሚሰጡንን ደግሞ ተቀብለን ልክ እንደዚህ እንደነ ጆከር ባሉ ቤቶች ቤት እየተከፈተ ምን እያለ የታረቀ የተጣላው እየታረቀ የተኮራረፈ እየተነጋገረ ምን እያለ ቄም መያያዝ አያስፈልግም። ወንዴ እዚህ ጋር ታዩታላችሁ። ወንዴ ጋራ በጣም እንዋደድ የነበርን ወንድማማቾች ነን። በሆነ ጊዜ ደግሞ ያዙ ይልቀቁኝ ተባብለን ብዙ ነገር ተነጋገርን። ራሴ ነኝ ሶሪ ያልኩት። ከዛ